ምኒልክ ገና ንጉሰ ነገስት አላደረኳቸውም። ታሪክ ውስጥ በንጉስነታቸው ነው እያወራ ያለሁት። የሌላ ሀገር መሪ ቢሆኑ ኖሮ የፊልም ኢንዱስትሪው ይጨናነቅ ነበር። ሁላችንም እንከብርባቸው ነበር። ማንም ሰው መሪ ሆኖ ሲመጣ ለንጉስ ምኒልክ ቦታ ቢሰጥ፣ አሁን ችግሩን ይገባኛል። ለንጉስ ምኒልክ ቦታ በጣም ከተሰጠ ምንድነው የሚፈጠረው? አንደኛ ራሳቸውን ዝቅ ያደርጉ ይመስላቸዋል። ሁለተኛ ስለ ምኒልክ በጣም አሉታዊ ነገር ሲነገረው የነበረው አካል ሆ ብሎ ይነሳብኛል የሚል ስጋት አለ። ስለዚህ ስጋቱም እንዲሸፈን አድርጎታል። ግን እውነቱ እየተደጋገመ ተነግሮ ከዛ በኋላ ሰዎችን ሲነጋገር የሚያስተባብር ምን ኮራባቸው ናቸው። ምኒልክ ብናውቅ ኖሮ ወላይታው፣ ጋሞ፣ ጎፋ፣ ዳውሮ፣ ሀዲያ፣ ደሰነች፣ ቦረና፣ ጉጂ፣ አርሲ፣ አከቹ፣ ሁምበና፣ ወረንቲሻ፣ ሌቃ ቄለም፣ ሌቃ ለቀምት የተለያዩ ግዛቶች ምኒልክ የምንኮራባቸው ትልቅ እንደ አብርሃም ሊንከን አስተካክለን የምንጽፋቸው ትልቅ ሰው ናቸው። ያለ ምኒልክ በኢትዮጵያ ታሪክ ውስጥ አንድነታችንም አይታሰብም። የአድዋ ድል አይታሰብም፣ አንድነቱ አይታሰብም። ቤት አድርጋችሁ ነው አንድ የምታደርጉት? ንገሩኝ። ቦረናን አስቀረ ነው ወይ? ምኒልክ ስላልደረሱለት ቦረና ኬንያ ውስጥ ቀረኮ ስላልደረሱለት መርሳቢት፣ ሶሎሎና ኢሲዮሎ ሆነ። ሶማሊ ስንት ቦታ ነው ያለው? ጅቡቲ ሶማሊ ናት። ፍሬንች ሶማሊላንድ ናት። ኢትዮጵያ ውስጥ ያለው አለ። እዛ ደግሞ ስትሄዱ ኢታሊያን ሶማሊላንድ፣ ብሪቲሽ ሶማሊላንድ አለ። ኖርዘርን ዲስትሪክት ኦፍ ኬንያ አለ። ምኒልክ አንድ ላይ ቢያደርጉት ግን አንድ ሀገር ውስጥ ነበር። ትልቅ የሶማሊ ክልል ነበር የሚወጣው፣ ሰፊ የሆነ ከኦሮሚያ ክልል ሰፋ የሚል ትልቅ ሶማሊ የሚባል ክልል ይኖረን ነበር ማለት። ስለዚህ በዚህ ደረጃ ነው፣ በዚህ ልክ ነው ማሰብ ያለብን። በኋላ ላይ እመጣበታለሁ። የ1906 ስምምነት እንዴት ደስ እንደሚል እግዚአብሔር ቢፈቅድና ብንኖር የ1906 የለንደን ስምምነትና ኢትዮጵያን እንዴት ይቆራርሳት እንደነበረ ምኒልክ ባይኖሩ ኖሮ አሁን አንድ ላይ ሆነን በዓል የምናከብር ሰዎች አናከብር እንደነበረ፣ አሁን ክልል መስርተን አንድ ላይ ሄድን ሰዎች በተለያዩ ሀገሮች ውስጥ እንሆን እንደነበረ በተጨባጭ አሳያቸዋለሁ። አማራውን በተለያየ ሀገር ውስጥ እንደሚገባ፣ ኦሮሞውን በተለያዩ ሀገሮች ውስጥ እንደሚገባ በተጨባጭ አሳያቸዋለሁ። የሶማሌን አይታችኋል። ሌሎችንም ትመለከታላችሁ። ሀረር በማን ስር ነበረች? ምኒልክ ባይንቀሳቀሱ ኖሮ በግብጾች ለ10 ዓመት ቆይታለች እኮ በግብጾች ስር። የምኒልክ እንቅስቃሴን ያስቆማቸው። ስለዚህ ሀረር ከምን ጋር ነበር የምትሆነው? ነፃ ሀገር። ራሳችሁ ፈልጉት። በኋላ ምን እንመጣበታለን። እንዴት አድርገው ሌሎቹ ነፃ ሀገር፣ የተበታተነች ኦሮሚያ፣ የተበታተነ አማራ፣ የተበታተነ የተለያየ ክልል ይኖር እንደነበር ምኒልክ ባይኖሩ በደንብ አድርጌ ያሳያቸዋል። በተጨባጭ በቀጣዮቹ ዝግጅቶች ላይ እሱን አሳያችሁ። አጼ ምኒልክ ንጉሰ ነገስት ምኒልክ ገና ንጉሰ ነገስት አላደረኳቸውም ታሪክ ውስጥ